በዚህ ቪዲዮ እንዴት ኮምፒውተር ኦር ላፕቶፕ ላይ የምንጠቀመውን ማውስ በስልካችን ላይ መጠቀም እንደምንችል ስቴፕ ባይ ስቴፕ አሳያችኋለሁ። ከዛ በፊት ግን ሰብስክራይብ እና ላይክ በማድረግ ቪዲዮን ጀምሩ። አሁን ቀጥታ ወደ ቪዲዮ ጋይዝ። ማውዙን በስልካችን እንደ ኮምፒውተር መጠቀም ከፈለግን መጀመሪያ ኦቲጂ መግዛት ይጠበቅብናል። ኦቲጂ ሲንገዛ ደግሞ ከስልካችን ጋር ማች የሚሆነውን ኦቲጂ መግዛት ይጠበቅብናል ማለት ነው። የመሰካ ቦታ የሚሆነውን ያህል ለኦቲጂም ተመሳሳይ ስለሆነ በዛ ስታይል መግዛት ይጠበቅብናል እና እንደሚሰራም ቼክ ማድረግ ይጠበቅባቸዋል። በቀጣይ ደግሞ የኮምፒውተር ኦር የላፕቶፕ ማውስ ቀጥታ ገዝተን እንደሚሰራ ቼክ ካደረግነው በኋላ ቀጥታ ከኦቲጂ ጋር ኮኔክት እናደርጋለን ማለት ነው። ኮኔክት ካደረግነው በኋላ ቀጥታ በስልካችን መሰካት እንችላለን። ከሰካነው በኋላ አንዳንድ ሴቲንጎችን የሚያሳያችሁ ይሆናል። እሱን ስቴፕ ባይ ስቴፕ ከተከታተላችሁ የኮምፒውተር ማውዝ በቀላሉ ስልካችሁ ላይ መጠቀም ትችላላችሁ። አሁን ተከታተሉኝ። ከሰካችሁ በኋላ እንዴት ማስተካከል እንዳለባችሁ አሳያችኋለሁ። ጋይዝ ኦቲጂ እና ማውዝ ቀጥታ ካገናኘነው በኋላ ማውዙን ከመጠቀማችን በፊት አንድ ሴቲንግ ማስተካከል ይጠበቅብናል። ሴቲንጉ ሜቢ እንደ የስልክ ሊለያይ ስለሚችል በኔ ስልክ አይነት የምትጠቀሙ ከሆነ ሜቢ አላቂም ግን ቼክ አድርጉ። ከዛ እዚህ ሴቲንግ ውስጥ ገብተን አንዳንድ ነገሮችን እናስተካክላለን ማለት ነው። ከዛ እዚህ ጋር ኪቦርድ ብለን ሰርች እናደርግና ፊዚካል ኪቦርድ ኦፕሽን የሚለውን እንነካለን። ከነካነው በኋላ እዚህ ጋር እንደሚታዩት ታይሚንግ እንደ ኮንትሮል የሚለውን አንዴ እንነካለን ማለት ነው። ከዛ ሁለት ነገር እዚህ ጋር እናገኛለን። ቴች ኤንድ ሆልድ ዴሊ እና አውቶ ክሊክ የሚለውን ሁለት ሴቲንግ እናገኛለን። በመጀመሪያ እዚህ ጋር ከነካችሁ ሚዲየም ማድረግ ይጠበቅባቸዋል። ቴች ማድረጉ ሜቢ በጣም ሊቆይ ስለሚችል ሚዲየም ማድረግ ይጠበቅባቸዋል። ሎንግም ከሆነ ሊያስቸግራችሁ ይችላል፣ ሾርትም ከሆነ ሊያስቸግራችሁ ይችላል ማለት ነው። አይ ሪኮመንድ ዩ ቱ ሜክ ኢት ሚዲየም። ከዛ በኋላ ኦኬ ብላችሁ ትወጣላችሁ። ወሳኙ ነገር እዚህ ጋር ነው። ሜቢ ማውዙ ራሱ ላይ ይሰራ ይችላል ይሄን ሴቲንግ ካላስተካከላችሁ ማለት ነው። ከዛ በኋላ እዚህ ጋር የተለያዩ ነገሮችን እናገኛለን። አውቶ ክሊክ ኦፍ፣ ሾርት፣ ሚዲየም፣ ሎንግ እና ከስተም የሚለውን እናገኛለን ማለት ነው። እኔ ሪኮመንድ የሚያደርጋችሁ አውቶ ክሊክ ኦፍ ነው ማለት ነው። ሌላኛ ለምን እንደማያስፈልግ ልንገራችሁ። ሾርት የሚለውን ከነካችሁ 0.2 ሰከንድ ያህል እዛ የማውዙን ከርሰር የሆነበት ካቆማችሁ አውቶማቲካሊ ክሊክ ያደርጋል ማለት። ለምሳሌ ይሄኛው መረጥኩኝ፣ ይሄው እኔ አይደለሁም ኮንትሮል የሚያደርገው ራሱ ቴች ያደርጋል ማለት ነው። አያችሁ እዚህ ጋር እኔ አይደለም የሚነካው ማለት ነው። እና አውቶማቲካሊ ከናንተ ቁጥጥር ውጪ ሆኖ በራሱ መስራት ይጀምራል ማለት ነው። የኛው ሚዲየም አድርጌ ወጣሁኝ። ከዛ በኋላ ራሱ ነው እየነካ ያለው ማለት ነው። አውቶ ክሊክ ኦፍ ማድረጉን እንዳረሱ። ሚዲየምም ካረጋችሁ ሜቢ 0.6 ሰከንድ በኋላ አውቶማቲካሊ ክሊክ ያደርጋል። ይሄኛውንም ደግሞ ከመረጣችሁ በአንድ ሰከንድ ልዩነት ክሊክ ሊያደርግ ይችላል። እዚህ ጋር ደግሞ ከስተሚንግ ማድረግ እንችላለን ማለት ነው። ከስተሚንግ ምንም አያስፈልግም። እናንተ በራሳችሁ የማውዙን ከርሰር አውቶማቲካሊ ሳይሆን በራሳችሁ ኮንትሮል ማድረግ ይጠበቅባችኋል ማለት ነው። አይ ሪኮመንድ ዩ አውቶ ክሊክ እንዲሆን እንደዚህ ማድረግ ትችላላችሁ። እዚህ ጋር እንደምታዩት ማውዙ ፋንክሽናል እየሰራ ነው። ስቴፕ ባይ ስቴፕ እንደዚህ ነው። ተከታትላችሁ የምትጠቀሙ ከሆነ ማንኛውም ቲዩቶሪያል እንደዚህ ማውዙን እያሳያችሁ መስራት ትችላላችሁ ለኦዲየንሳችሁ። ጋይዝ አይ ሆፕ የዛሬው ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እንዲሁም የደወል ምልክቱን ለምለውን በመጫን ቤተሰብ መሆን ትችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እንገናኝ። ባይ ባይ።